ሰላም ፕሮዳክት አድቨርታይዚንግ ፎቶ በስልካችን ብቻ እንዴት ኤዲት እንደምናደርግ ነው ማሳያችሁ። ብዙ ጊዜ የተለመደው በአዶቤ ፎቶሾፕ ነበር ኤዲት የሚደረገው ይሄ ነገር። አሁን ግን ስልካችን ብቻ በመጠቀም ከዛ በተሻለ መልኩ እንዴት ኤዲት እንደምናደርግ ነው ማሳያችሁ። ስቴፕ ባይ ስቴፕ ተከታተሉኝ እስከ መጨረሻው። በመጀመሪያ ደረጃ ምንም አይነት ፕሮሰስ ሳንገባ ወይም ደግሞ ወደ ካፕካታችን ከመግባታችን በስተፊት ምንድነው የምናደርገው? ፕሌይ ስቶር በመግባት ካፕካት ብለን ሰርች እናደርጋለን። ከዛ ስልካችን ላይ ካልሆነ ዳውንሎድ እናደርገዋለን፣ ካለ ደግሞ ልክ እንደዚህ አፕዴት እናደርገዋለን ማለት ነው። ግን ብዙም አስፈላጊ ሳይሆን ካንስል ብለውና ከዚህ እንወጣለን። ከዛ ቀጥታ ወደ ክሮም አፕሊኬሽናችን በመግባት እችን ሶስቷን ነጥብ በመንካት ወደ ዲስክቶፕ ሳይት እንቀይሯለን። ከዛ እንደተቀየርነው በኋላ እዚህ ጋር ሰርች ባሩ ላይ እንገባና ማውረድ የፈለግነውን ፒክቸር እንጽፋለን። ግን ያ የምናወርደው ፒክቸር ፒኤንጂ መሆን አለበት። ለምሳሌ እኔ እስኪ ጠርሙስ የሽቶ ጠርሙስ ብዬ ሰርች ላድርግ። ከዛ ዙም ላድርገው። እንዲህ ካደረኩት በኋላ ኢሜጅ የምትለዋን እዚህ ክሊክ አደርጋታለሁኝ። አሁን እንደምታዩት አሁን የተለያየ ኢሜጆች አሉ። ከነዚህ ውስጥ አንዱን ክሊክ አድርገን ማውረድ ነው። ሌላ ምንም ተአምር የለውም። ልክ እንዳደረኩ በኋላ አሁን ይሄ እንደምታዩት ይሄ ኢሜጅ አለ። እኔ ኦልሬዲ ስላወረድኩት ይሄ አስፈላጊ አይደለም። ከዚህ እንደዚህ እወጣለሁ። ከዛ ልክ እንደተወጣን በኋላ ካፕካት አፕሊኬሽናችን እንደዚህ እንከፍተዋለን። ይሄን ስንከፍተው አድቨርት ረን ያደርጋል፣ ምክንያቱም ዳታ ስለበራ ማለት ነው። ከዛ ስኪፕ እንለዋለን እሱን። ይሄን ካደረግን በኋላ እዚህ ጋር እንደምታዩት አሁን እችኛቷን የአካውንት ምልክቷለች። እችን አንድ ዚህ ክሊክ በማድረግ ሳይን እናደርጋለን። በጉግል አካውንት ሳይን እናደርጋለን፣ ምክንያቱም ግዴታ ነው ይሄ። የተለያዩ ፊቸሮችን ለማግኘት በጉግል አካውንት ሳይን ማድረግ ይኖርብናል። እኔ ኦልሬዲ ሳይን አድርጌዋለሁኝ፣ አይዲ ሰጥቶኛል። እንዳርጌ እመለሳለሁ ማለት ነው። ከዛም በኋላ ተተመለስን በኋላ እዚህ ጋር ብዙ የተለያዩ ፊቸሮች አሉት። ለምሳሌ አውቶ ከት፣ ሪተች፣ አውቶ ካፕሽን፣ ፎቶ ኤዲት፣ ባክግራውንድ ሪሙቭ የተለያዩ ፊቸሮች አሉ። ነገር ግን እኛ አሁን የፈለግነው ፕሮዳክት ፎቶ ስለሆነ እችን ኦልት ልምትለው አንዲ ክሊክ አደርጋታለሁ። ከዛም በኋላ ልክ እንደ ወደ ላይ ሲክስ አደርገው ምን አለ እዚህ ጋር ፕሮዳክት ፎቶስ የሚል አለ። ይሄንን አንዲ ክሊክ አደርገዋለሁ። ከዛ ላይ እንዲ ክሊክ አደረኩ በኋላ ራሱ ፎቶ አስገባ ይለኛል። ቀደም እንደነገርኳችሁ እኛ የምናወርደው ፎቶ ፒኤንጂ መሆን አለበት። እኔ ፒኤንጂ ፎቶ ስላለኝ እሱ ልክ እንደዚህ አስገባዋለሁ ማለት ነው። ከዛ አሁን ፎቶ ይሄን ይመስላል። እዚህ ጋር እንደምታዩት ስቱዲዮ አለ፣ ሶሊድ ከለር አለ፣ ካውንተር ቶፕ አለ፣ አውትዶር፣ ኢንተሪየር፣ ፍላወር አለ። ይሄ ማለት አብዛኛው አስፈላጊው ነገር አለ ማለት ነው። የማስታወቂያ ፎቶ ለመስራት ነው እንግዲህ ይሄ እንዲህ የምናደርገው። ከዛ ውስጥ እስኪ የትኛው ለዚህ ፒክቸር ፊት ያደርጋል የሚለው እንየው። ከዚህ ውስጥ እኔ አሁን እስኪ አውትዶር የሚለውን እንምረጥ። አውትዶር የሚለውን ከመረኩኝ በኋላ ብዙ አሉ። እሺ ከነዚህ ውስጥ ዝም ብዬ እችኛቷን ክሊክ ላደርጋት። ልክ እንዲህ ክሊክ ታደርገው ራሱ ሎዲንግ እያለ አውቶ ጀነሬት ያደርገዋል ፒክቸሩን ማለት ነው። ኦኬ የኔትወርክ ችግር ነው። እሺ አንዴ ወዚህኛውን ደግሞ ክሊክ ላደርገው። በነገራችን ላይ ጥሩ ኔትወርክ ይፈልጋል። ትንሽ እንጠብቀዋለን ጀነሬት አድርጎ እስከሚጨርሰው ድረስ ማለት ነው። ዋው በሚገባ ሰርቶ ጨርሶታል። አሁን ትንሽ ማለት ፎቶው ተለቅ ስላለ ብዙም ያንል እንትን አይደለም። ስለዚህ ምን ላደርጋት እቺን እንዳርጌ እስቲ ፎቶ አላሳነሳትና እንዴ ላደርጋት። ከዛችኛቷን የራይት ምልክቷን ክሊክ ታደርጋት ድጋሜ ጀነሬት ያደርገዋል። ማለት የምንሰራው ስራ ትንሽ ቅርጽ እንዲሰጠው ልክ እንደዚህ መሆን አለበት ማለት ነው። አየህ በሚገባ ሰራት። ምክንያቱም ሆነ ቦታ ላይ ቁጭ አድርጎ
የሚገርመው እንትኖቹ ራሱ እነዚህ ላይቶቹ ምናምን የሰራው ልክ እዛ ቦታ ላይ እንደተቀመጠ ነገር አድርጎ ነው ያደረገው እና በሚገባ ነው የሰራት። ይሄ እንግዲህ አውትዶር ላይ ያለ ነው። እስቲ ከዛ ወይም ደግሞ ካውንተር ቶፕ ወይም ደግሞ ኢንተሪየር ላይ ካውንተር ቶፕ ካለ እስቲ እንሞክረው በዚሁ ዲዛይን ማለት ነው። ቺን ክሊክ ላድርጋት ሌላ ተጨማሪ ለማየት ዋው በሚገባ ሰራው። ልክ እንዲህ አድርጎ አሁን ይችኛቷ የሽቶ ጠርሙስ ናት። የቪአይፒ ናት እንግዲህ የባለሀብት ትመስላለች። ስቱዲዮ ላይ እንግባና አንድ ልጨምርላችሁ። ዋው በሚገባ ልክ በእንደዚህ አድርጎ አሁን እንግዲህ የሚያምር ነገር ነው የሰራው ማለት ነው። እና እኛ የምንፈልገውን አይነት ለምሳሌ በመኪና ለመስራት ሊሆን ይችላል፣ በስልክ መስራት ሊሆን ይችላል፣ በጫማ በልብስ የትኛውም ነገር ፎቶሾፕ ሳንጠቀም በስልካችን ብቻ እንደዚህ የሚያምር ዲዛይን መስራት እንችላለን ማለት ነው። ይሄ እንግዲህ ሌላ ፎቶ አውርደን ለምሳሌ በካሜራችን አንስተን ሊሆን ይችላል፣ ከኢንተርኔት አውርደን ሊሆን ይችላል። የምንፈልገውን ፎቶ እንደዛ አድርገን ለፕሮዳክት ማኒፑሌሽን ማድረግ እንችላለን። አሁን ይህን ካደረግን በኋላ እዚችኛቷ ጋር ኤዲት ሞር የምትላለች እሷን አንዴ ክሊክ እናደርጋታለን። ይህን ካደረግን በኋላ አሁን ለምሳሌ ይህ ኢሜጅ እንዲህ አድርገን ጨርሷል። ከዛ እዚህ ጋር እንደምታዩት አሁን የተለያየ ለምሳሌ ከለሩን ለመቀየር ከፈለግን ቴክስት መጻፍ ከፈለግን ሌላ ፎቶ አድ ማድረግ ተፈለግን እዚህ ላይ ማለት ነው። እንግዲህ ከኋላ ከበፊት ምናምን አድርጎ ይህን ዲዛይኑን የሚያምር ለማድረግ ፎቶ መጨመር ከፈለግን ሳይዙን ለምሳሌ ይሄ በእንደዚህ አለ ሳይዙ አሁን እሱ በእንደዚህ ያደረገው ለምሳሌ ወደ ዩቲዩብ ልቀይረው ነው። አሁን ወደ ዩቲዩብ ላይ እንዲቀይረው ማለት ነው። እንደምታዩት አሁን ይሄንኛው በ1280 በ720 እንዲህ አድርገን ሳይዙን መቀየር እንችላለን። ባክግራውንዱን ራሱ የባክግራውንዱን ከለር ለምሳሌ ወይ ጥቁር ወይ ቀይ ወደምንፈልገው ሳይዝ በእንደዚህ መልኩ እያደረግን መቀየር እንችላለን ማለት ነው። ከዛ ይሄን ካደረግን በኋላ እዚህ ጋር ቴክስት የሚል አለ። ቴክስት ላይ ገብተን የምንፈልገውን ጽሑፍ እንሰጠዋለን ማለት ነው። እዚህ ጋር ከእንትኑ ጋር ከፒክቸሩ ጋር ፊት የሚያደርግ ለምሳሌ ስታይል አለው። እዚህ ጋር ፎንት አለ። ፎንት ደግሞ የምንፈልገውን ፎንት ከዚህ ላይ አውርደን በዚህኛው ጋር ፊት እንዲያደርግ ማድረግ እንችላለን። እና ይሄ ማለት ምንም ነገር አያስፈልገውም። በቃ ሌላ ለምሳሌ ፎቶሾፕ ብዙ ጥረት አድርጎ ራሱ ይህን ያህል እንደዚህ ራሱ ፊት አድርጎ አያሳምርም። በእንደዚህ አድርገን መስራት እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁኝ። ላይክ ሼር ማድረግ ዘነጋ። ቻው